በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ለዚች ቀን ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተከበረና የተመሰገነ ይሁን። የእግዚአብሔር ቸርነት፣ የቅዱሳን ተራዳኢነት፣ የእናታችን ቅድስት ድንግል ማርያም አማላጅነት ከኛ ጋር ይሁን። እንግዲህ ዛሬ የምንማማርበትን የምናየው ርዕስን የሚሆነው ስለ ሕግጋተ ወንጌል የሚለው ይሆናል ማለት ነው። እግዚአብሔር ያዘዛቸው ትእዛዛት በብሉይ ኪዳን 10 ትእዛዛት፣ ሐዲሳቱም ሕግጋተ ወንጌል የምናቸው 6 ሕግጋተ ወንጌል አሉ ማለት ነው። ስለዚህ እና ዛሬ የምናየው ስለ ሕግጋተ ወንጌል ይሆናል ማለት ነው። እንግዲህ ሰውን መማር ይኖርበታል። ሰውን ዕውቀት ከማጣቱ እንደሚጠፋ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ይላል፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። አሁን በዚህ ሰዓት ሰውን ብዙ ትምህርት አለው፣ ዲግሪ አለው፣ ማስተርም አለው፣ አንዳንዱም እስከ ዶክተርም ትምህርት አለው እና በዓለማዊ ትምህርት ብዙ ዕውቀት አለው። በመንፈሳዊ ትምህርት ግን ዕውቀቱ ከማጣቱ የተነሳ የሚጠፋ ሰው አለ። የእግዚአብሔር ሕግን ባለማወቁ የሚጠፋ ሰውም አለ። እንግዲህ እኛ ባለማወቃችን እንዳንጠፋ የግድ የእግዚአብሔርን ሕግን የእግዚአብሔር ትእዛዝን ማወቅ ይኖርብናል ማለት ነው። በመጀመሪያ ለሕግጋተ ወንጌል ዝርዝር በቤተክርስቲያናችን መምህራን ዘንድ የተለያዩ አመለካከቶች አሉ። አንደኛው ወገን በማቴዎስ ወንጌል ምዕራፍ 5 ከቁጥር 22 እስከ 45 የተዘረዘሩትን በመውሰድ እነዚህ 6 ሕግጋተ ወንጌል ናቸው በማለት የሚያስተምሩ ሲሆኑ፣ በሁለተኛው ወገን ያሉት ደግሞ በማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 36 የተዘረዘሩትን የ6 ጥያቄዎች በመውሰድ ሕግጋተ ወንጌል እነዚህ ናቸው በማለት ያስተምራሉ። በሶስተኛው ወገን ያሉት ደግሞ ሕግጋተ ወንጌልና ቃላተ ወንጌል የተለያዩ መሆናቸውን በመጥቀስ በማቴዎስ 5 ያሉት ሕግጋተ ወንጌል ሲሆኑ በማቴዎስ 25 ያሉት ደግሞ ቃላተ ወንጌል ናቸው የሚል አመለካከቶች ያላቸው ናቸው። የዚህ መጽሐፍ ተርጓሚ ያለው አመለካከት ሕግ ሲባል ለማድረግ የማዘዝና ከማድረግ የመከልከል ባህሪ ያለው ከመሆኑ የተነሳ በማቴዎስ ወንጌል ምዕራፍ 5 የተዘረዘሩት ሁሉ የሕግ ባህሪ ያላቸው በመሆኑ ሕግጋተ ወንጌል ሊባሉ ይችላሉ። አንደኛው ሕግ ሲባል በማድረግ የማዘዝና ከማድረግ የመከልከል ባህሪ ያለው ከመሆኑ የተነሳ በማቴዎስ ወንጌል ምዕራፍ 5 የተዘረዘሩት ሁሉ የሕግ ባህሪ ያላቸው በመሆኑ ሕግጋተ ወንጌል ሊባሉ ይችላሉ። በማቴዎስ 25 የተዘረዘሩትን ስንመለከት ደግሞ ከላይ የተጠቀስነውን የሕግ ባህሪ አያንጸባርቁም። ከዚህም ሌላ በዕለተ ምጽአት ክርስቶስ በግርማ መለኮት በክብር ትስብእት በመላእክት በተገለጠና በፍርድ ዙፋን በተቀመጠ ጊዜ ኃጥአንና ጻድቃን በግራና በቀኙ ቆመው እንዲመልሱ የሚያቀርብላቸው ጥያቄዎች ናቸው እንጂ በማዘዝ ወይም በመከልከል የተሰጡ ሕግጋት አይደሉም። ስለሆነም ሕግጋት ከማለት ይልቅ ቃላተ ወንጌል ቢባሉ የበለጠ ተስማሚነት እና በሌላም በኩል እነዚህን በማቴዎስ ወንጌል ምዕራፍ 5 የተዘረዘሩትን የተናገረ ጊዜ ሁሉ መድኃኒታችን ኢየሱስ ክርስቶስ ሕግጋተ ኦሪትን እያስታወሰ እየጠቀሰ መሆኑ ከሕግ ወገን ሕግጋት ለመሆናቸው በቂ ማረጋገጫ ነው። ስለሆነም ሕግጋተ ወንጌል የሚከተሉ ናቸው። ሕግጋተ ወንጌል የሚባሉ በማቴዎስ ወንጌል ምዕራፍ 5 እየተዘረዘሩ ሆነው አንደኛ በወንድምህ ላይ በከንቱ አትቆጣ የሚለው ነው። ማቴዎስ ምዕራፍ 5 ከቁጥር 22 እስከ 26 ይህ ሕግ ወንድም የሆኑ የሰው ልጆችን ሁሉ የሚመለከት መሆኑን ልብ ማለት ያስፈልጋል። በዕለተ ዓርብ በቀራንዮ በመስቀል ላይ የፈሰሰው የመድኃኔዓለም ስጋና ደም ሕዝብና አሕዛብን አንድ ያደረገ የክርስትና መሰረት በመሆኑና በዚህ ቤዛነትም ለሰው ሁሉ ድነት በመስጠቱ ሁሉም ወንድማማች ሆነናል። በመሆኑም ክርስቲያኖች አንዳችም የሌላኛው አካላት ናቸውና አንዱ በሌላው ወንድሙ ላይ እንዳይቆጣ ታዟል። ከፍቅርና ከመተሳሰብ በቀር ቁጣ የእግዚአብሔርን ጽድቅ አይሰራምና። መቆጣት የሌላውን ሰው ስሜት የሚጎዳና ከቁጣው ድንገተኛነት የተነሳም ወደ ሌላ ከፍተኛ የስሜት ለውጥ ሊቀየር ስለሚችል ከመቆጣት መቆጠብ ተገቢ ነው። ያልታሰበና ያልተጠበቀ ቁጣ የደረሰበት ሰው በድንጋጤ ሊሞትም ይችላል። ከዚህም ሌላ በድንጋጤ ራሱን ለመከላከል በሚያደርገው ድርጊት የተነሳ ነፍስ እስከ መግደል ሊደርስም ይችላል። እንግዲህ ቁጣ በአንደበት የሚነገርና ቀለል ይመስል እንጂ ውጤቱ አደገኛና አሳዛኝም ሊሆን እንደሚችል በማጤን ከመቆጣት መቆጠብና ቁጣን ከራስ ማራቅ ይበጃል። መቆጣት በሰው ላይ ከሚያደርሰው ጉዳት በተጨማሪ በእግዚአብሔር ዘንድ የተጠላና ኃጢአትም በመሆኑ ከተፈጸመ በኋላ የሚከተለው ቅጣት አለ። መድኃኒታችን ኢየሱስ ክርስቶስ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድም ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚለውን ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውን ሁሉ የገሃነም እሳት ፍርድ ይገባዋል በማለት ቁጣና መሳደብን ከመግደል ጋር አስተካክሎ መግለጡ መቆጣት ከፍተኛ ኃጢአትና ቅጣቱም ታላቅ መሆኑን የሚያስገነዝብ ነው።
በማቴዎስ ምዕራፍ 5 ቁጥር 21 እስከ 33 ስለዚህ ቁጣን ከራስ አርቆ በትዕግስትና በመተሳሰብ መኖር ለክርስቲያኖች ሁሉ የሚገባ ነውና ሁላችን ገንዘብ እናድርገው። በሁለተኛ የምናየው ደግሞ ወደ ሴት አትመልከት በልብም አታመንዝር የሚለው ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ይህ ወደ ሴት በመመልከት በልቦና የሚያድረው ፍትወተ ስጋ ኃጢአት መሆኑን የሚያመለክት ነው። ሴትን ማየት ሳይሆን ባዩዋት ጊዜ ለፈቃደ ስጋ መመኘት ነው እግዚአብሔር የማይፈቅደው። ለዚህም ነው በወንጀል ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል በማለት የተናገረው። ዓይን ሁሉ ይመለከታል፣ ወደ ልቦና መዝገብ የሚልከው ግን ቀልቡ ያረፈበትን ነው። በዚህ አንጻር ሴትን በክፉ ኃጢአት ምኞት መመልከት አይገባም። በልቦናም ለዝሙትና ለተራክቦ ማሰብ ታላቅ በደል ነው፣ የሐሳብ መድረሻ ተግባር ነውና እርሱም ዝሙት። ስለዚህም በማየት መዘዝ ከሚመጣ ውድቀት ለመዳን ይህ ህገ ወንጀል በሚገባ መረዳትና ዓይነ ስጋ ብቻ ሳይሆን ዓይነ ልቦናን መቆጣጠር ያስፈልጋል። እንግዲህ ዓይን ለሰው ሁሉ ያስፈልጋል። ዓይን ቆርጣችሁ ጣሉ ማለት ሳይሆን በውስጣችን ወደ ምኞት የሚመራብን ያለ የክፉ መንፈስ የውስጣችን ምኞት እሱን ቆርጠን መጣል እንዳለብን ያስገነዝበናል። ሶስተኛው ደረጃ የምናየው ምንድነው? ሚስትህን ያለ ዝሙት ምክንያት በሌላ ነውር አትፍታት የሚለው ነው። ማቴዎስ ምዕራፍ 5 ቁጥር 32 ይህ ህግ ጋብቻ የከበረና መንፈሳዊ አንድነትን ፍጹም የተዋሃዱ ስለሆነ በተገኘው አጋጣሚና በተፈጠረ ችግር ሁሉ ሰበብ ሊናጋ የማይገባው መሆኑን የሚያመለክት ነው። መድኃኒታችን ኢየሱስ ክርስቶስ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው በማለት የተስተማረውን ትምህርት የጋብቻውን ታላቅነትና ምስጢራዊ ትርጉም የመስረዳ ነው። ማቴዎስ ምዕራፍ 19 ቁጥር 5 እስከ 7 በዚህ ትምህርት መሰረት ማንም ሰው ሚስቱን ለመፍታት አንዳች ምክንያት የለውም። በስነ ፍጥረትም ቢሆን ለአንድ አዳም አንዲት ሔዋን፣ ለአንድ ሔዋን አንድ አዳም ብቻ የተፈቀደ መሆኑን ስንመለከት የምናስተውለው ጋብቻ በአንድ ወንድና በአንድ ሴት መካከል ብቻ የሚደረግ አንድና መሆንና በቀላሉ በሰው ፍላጎት እንዳይፈርስ ጥበቃ የሚደረግ መሆን ነው። ይህ የከበረ አንድነት ማፍረስ በእግዚአብሔር ዘንድ ታላቅ በደልና ኃጢአት ነው። ስለዚህ በፈቃድ እግዚአብሔር አንድ የሆኑ ባልና ሚስት አንድነታቸው አክብረው ሊጠብቁትና ከተቀደሰ ጋብቻ የሚለቀመውን መልካም ፍሬ በረከት ገንዘብ ለማድረግ መትጋት ይኖርባቸዋል። ፈጣሪያችን እግዚአብሔር ኃጢአት በሆነ በዝሙት ምክንያት ካልሆነ በቀር ጋብቻ እንዳይፈርስ አዟል። መፈታት በተረጋገጠ የዝሙት ኃጢአት ምክንያት ካልሆነ በቀር የተወገዘ ነው። ምክንያቱም ፍቺ ቤተሰብን ከመበተን አልፎ ከዚያ ጋብቻ የተገኙትን ሕፃናት የሚያጎሳቁል ተስፋ ቢስ ሰላምና ማህበራዊ ፍቅርን የሌላቸው በመጨረሻም ወደ ኃጢአት ስራ እንዲያዘነቡልና በነፍሳቸውም እንዲጎዱ ሊያደርጋቸው ስለሚችል ነው። በዚህም የተነሳ ተስማምተው የተጋቡ ባልና ሚስት መፈታትም ሆነ መለያየት እንደማይገባቸው አውቀው በጋብቻቸው መጽናት አለባቸው ማለት ነው። በአራተኛው የምናየው ደግሞ ፈጽመህ አትማል የሚለው ነው። ማቴዎስ ምዕራፍ 5 ቁጥር 34 አጭሩ ማንም ሰው በማንኛውም ጉዳይ መረጋገጫ ለመስጠትና ለማሳመን በማሰብ ቢምል ሕገ እግዚአብሔርን ያፈርሳል። በማንኛውም ምክንያት ቢሆን መማል ኃጢአት ነው። እንኳን በሐሰት በእውነትም ነገርም ቢሆን መሐላ ፈጽሞ የተከለከለ ነው። የሚምል ሰው የእግዚአብሔርን ስም ከንቱ ያደርጋል። ዘሌዋውያን ምዕራፍ 19 ቁጥር 12 መድኃኒታችን ኢየሱስ ክርስቶስ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌም አይሆንም የታላቁ ንጉሥ ከተማ ናትና፣ በራስም አትማል፣ አንዲትም ጸጉር ነጭ ወይም ጥቁር ልታደርግ አትችልምና፣ ነገር ግን ቃላችሁ አዎን አዎን ወይም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው በማለት ያስተማረው ትምህርት መሐላን በጥብቅ ከልክሏል። ማቴዎስ ምዕራፍ 5 ቁጥር 33 እስከ 37 የሚምል ሰውም ክፉ የተባለ የጠላት የዲያብሎስ ወገን መሆኑ በመግለጥ ከመማል እንድንቆጠብና ነገራችን ሁሉ አዎን ወይም አይደለም በማለት እንድንጸና ያስገነዝቦናል። በአምስተኛ ደረጃ የምናየው ደግሞ ክፉን በክፉ አትመልስ። ማቴዎስ ምዕራፍ 5 ቁጥር 39 የዚህ ሕግ ዋና መልእክት ትዕግስት ነው። በመታገስ ወደ ኃጢአት ተግባር ሊያመራ የሚችለውን ሁኔታና ወደ ውድቀት የሚያደርሰውን የስጋ ግፊት መቆጣጠር ይቻላል። የሚያጋጥም ክፉ ፈተና በችኩልነት ወይም ክፉ በክፉ መቃወም በዚህ ሕግ መሰረት የተከለከለ ነው። በሌላ በኩል ይህ ሕግ በቀልን የሚቃወም ነው። አትበቀሉ፣ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ በማለት ሐዋርያው ቅዱስ ጳውሎስ ለሮማ ክርስቲያኖች የጻፈው በወንጌል መድኃኒታችንም ክፉን በክፉ አትቃወሙ በማለት ካስተማረው በመነሳት ነው።
ክፉን በክፉ አለመቃወም ማለትም ክፉን ነገር በክፉ ድል ለማንሳት አለመዘጋጀት፣ ክፉን ግብር በክፉ ግብር አለመቃወም፣ በጠቅላላው አለመበቀል ማለት ነው። ለዚህ ነው ቅዱስ ጳውሎስ ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በማለት የተናገረው ማቴዎስ ምዕራፍ 5 ቁጥር 39 ማለት ነው። ሮሜ ምዕራፍ 12 ቁጥር 17 እስከ 19። ስለዚህ ክፉን በመልካም ማሸነፍ እንጂ በክፉ እንዳንሸነፍ ክፉን ሐሳብ ከኛ ማረቅ ይገባናል። በስድስተኛ የምናየው ደግሞ ጠላትን ውደድ የሚለው ነው። ማቴዎስ ምዕራፍ 5 ቁጥር 45። የዚህኛው ሕግ ዋና መልእክት ደግሞ ፍቅር ነው። ይህ ሕግ የሰጠን ክርስቶስ ጠላቶቹን በመውደድ እኛንም እንዲሁ እንድናደርግ አስተምሮናል። ሰውን ሁሉ መውደድ የክርስቲያን ሕግ ነው። ይህ ሕግ ፍጹም የሚሆነው ደግሞ የሚያውቁትን ወዳጅን በማፍቀር ብቻ ሳይሆን ጠላትን በመውደድ በተግባር የተገለጠ እንደሆነ ነው። ክርስቶስ ሁሉንም በመውደድ በፍጹም ፍቅር እንደተገለጠ ክርስቲያኖችን ሁሉ ደግሞ ሁሉን በመውደድ ፍጹማን እንድንሆን ይህ ሕግ ግድ ይለናል። ማቴዎስ ምዕራፍ 5 ቁጥር 44 እስከ 46። ከዚህ በላይ በአጭሩ የቀረቡትን ስድስቱ ሕግጋተ ወንጌል ሲሆኑ በዕለተ ምጽአት ክርስቶስን ሰዎችን ሁሉ የሚገነዝባቸው ስድስቱ ቃላተ ወንጌል ደግሞ የሚከተሉ ናቸው። በማቴዎስ ምዕራፍ 25 ከቁጥር 35 እስከ 36 ያሉ እነዚህ ደግሞ ቃላተ ወንጌል ተብለው ይጠራሉ። አንደኛ የተራበን ማብላት፣ ሁለተኛ የተጠማን ማጠጣት፣ ሶስተኛ እንግዳን መቀበል፣ አራተኛ የታረዘን ማልበስ፣ አምስተኛ የታመመን መጎብኘት፣ ስድስተኛ የታሰረን መጠየቅ ናቸው። በእነዚህ ስድስቱ ቃላተ ወንጌል ለሌሎች ያልተደረገውን ሁሉ ለእርሱ እንደተደረገ ለሌሎችም ያልተደረገውን ለእርሱ እንዳልተደረገ በመቁጠር የምእመናንን ምግባር የሚመዝን መሆኑ እንገነዘባለን። በክርስቶስ ክርስቲያኖች የተባሉ የሰው ልጆች ሁሉ ማንም ከማን ሳይለዩና ሳያስበልጡ ሳይንቁም እነዚህን ስድስቱ ምግባራት ለሁሉም በእኩል ሚዛን መፈጸም ይኖርባቸዋል። እነዚህን የፈጸሙትን መድኃኔዓለም ክርስቶስ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ በማለት ዘላለማዊ የሆነውን የጽድቅ ዋጋ ይሰጣል። ማቴዎስ ምዕራፍ 25 ቁጥር 34 ያለው ማለት ነው። ስለዚህ እኛም ሕግጋተ ወንጌልን በመጠበቅና ቃላተ ወንጌልን በመፈጸም የመንግስተ ሰማይ ዜጎች ለመሆን እንድንበቃ በቸርነቱ ይርዳን። እንግዲህ ሕግጋተ ወንጌል የተባሉትን በማቴዎስ ምዕራፍ 5 ያሉ እንደሆኑ ቃላተ ወንጌል የተባሉ ደግሞ በምዕራፍ 25 ያሉ መሆናቸውን አይተናል ማለት ነው። ሁሉም እንዲዳርስን ሼር እንድታደርጉ አሳስባችኋለሁ። እንዲሁም ኮሜንት፣ ላይክ፣ ሰብስክራይብ ማድረግን አትርሱ። ለነበረን ቆይታ ይህን መስላል። እግዚአብሔር አምላካችን የተከበረና የተመስገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።